ጋይስ እንደዚህ አይነት ነገር እያለ የመሬት መንቀጥቀጥ እንዴት ብሎ ነው የሚቆመው? እንደውም ይባባሳል። ይሄ እኮ ሚስማር የሚያዘንብ ስራ ነው። እስቲ ቪዲዮ አይተን እንመለስና ከዛ ኮሜንት ሮናልዶ መች ኳስ ይችላል? ሜሲ መች ኳስ ይችላል? ላሚን ያማል ምናምን ምትል ሮናልዲኖ ኳስ መች ይችላል? ሴዶ ነው የኳስ ንጉስ። እያንዳንድሽ ማመን አለብሽ። ሰሞኑ ራሱ ሮናልዶ ለትራምፕ እኮ ሴዶ ነው ኳስ የሚችለው እኔ አይደለሁም ጎስ ነው ያለው። ለማንኛውም ጥበቤን ላሳያችሁ። ግባ ወንድ ነው የምትል ግባ ግባና ግባ ግባ እንዴት ትስተዋለህ? ላሚን ያማል ኖ ሴዶ ቅሟል። ልክ ነህ። ሴዶ ነው የሚችለው። እዚህ ጋር ጎርሶት ጎሉ ጋር ሄዶ መጥፋት ነው። ላሚን ያማል ሴዶ ተሟል። ጾም ገብቷል እንዴ? ኳሱን ሳይበላው ብዬ ነው። ለምን ተስማምታችሁ አንድ ሰው አትሆኑም? አረምዬ ነይ ፓስታ ቆሞ አየሁ። ሉሲ ኤንድ አርዲ ካያችሁት የሆነ ፊልም ላይ ሲጀምር እየሄደች ምናምን አርዲ ትል ነበር ሉሲ። ታይፎይድ እና ታይፈስ። መጀመሪያ ግን ቪዲዮን ሳይ አይምሮ ላይ የመጣልኝ ነገር የሆነ አሻንጉሊት አለ እንደዚህ ያለ የሚጨ ሴት ልጅ እንዲረጋ ሰከን ስትል ነው የሚያምርባት። እንደዚህ ቀጥታ ስርጭት ከማን ያ አማኑኤል ግን ስራ እየበዛበት ነው። አረ ዶክተሮች ወደ ስራችሁ ተመለሱ እንጂ ሮይን ባጭር ቪዲዮ ሰራችሁት። ለምንድን ነው የሚያጓጉ? ልጁ ፈመሰ። ኖ ጭንቅላት ፈረሰ። ተነጋግራችሁ ነው አይቻል። አዎ ይሄ ተነጋግራችሁ፣ ምክንያቱም ዞሮ መጥቶ በጆሮ ሹክ ብሎ ነው ሄዶ ያደረገል። ቀጣይ በበሬ ይሰራልን። እንዴት ነው ግን በጉን ብቻ ላይክ ማድረገው? የዘንድሮ አዋርድ ላይ በጎች ሊኖሩ ይገባል። ልክ ነህ። ልጅ ጸጋ ነው። መንገድ ሊሰሩ አልነበር እንደ የመጡት? አይ ጊልዶ ቻይናዊ ስቲፎ ለካ ሙዚቃ ጀምረው ነው የሀገራችን የባቡር መንገድ ላልቅ ያለው። አይ ሰው ቆይ እንዲህ በገዛ ቪዲዮ ባዳ ይወደ አንድ እንኳን aujourd'hui aussi c'est un autre jour. Daïla. Le monde part en couille. Non. J'ai du mal à imaginer ce genre de truc là. ሰውየውን ቦክሱ አይጎዳውም። የዚህ ሰው ቋጠሮ ነው የሚጎድ። በውስጡ እየጠበጠበ ይሄማ በዚህ ሁኔታው
ለሰው ምግብ ሊያጎርስ እያለ ለራሱ አፉን ይከፍታል። አስገቡት፣ ቀምሶ ይውጣ።